ሰላም ዩቲዩብ እንዴት ናችሁ? ዛሬ መጣሁ ደግሞ እስካሁን ስለገዛኋቸው ማቴሪያሎች ትንሽ በትንሹም ቢሆን አመት ባልሞላ ጊዜ ውስጥ ያስተካከልኳቸው ነገሮች ልንገራችሁ። አንደኛ ምንድነው ያስተካከልኩት? እቃ ቀይሬያለሁ። ሲቀጥል ስልክ ነው። ስልኬ A51 ይባላል። 5G ነው። 256 GB 8 GB RAM ነው እና ሰልፊ ስቲኩን ታውቃላችሁ ሁላችሁም እንደገዛው እና ወደ ዋናው አይዲያዎቼ ልግባላችሁ። አንደኛ ላይ ኤርፎን ነው። ኤርፎን ማለት እቺ የምታያት ነች። ዋየርድ ኤርፎን ነች። እቺ ኤርፎን ነው ስንት ነው የገዛሁት? 250 ብር ምናምን ነው። እንዲህ ጥቁር ነጭ ነበረ። ጥቁር ነው እንኳን ቀለም ቀብቼው ነው ለእይታም እንዳይደብር ያክል ነው ነጭ ሲሆን፣ ይሄ ኤርፎን ስገዛው 250 ብር ነው የገዛሁት። ወደ 2 ወር 3 ወር ሆኛል ከገዛሁት። ለምንድን ነው የገዛሁት? ቪዲዮ ኤዲት በማድረግ ሳል ሌላ ነገሮችን እየሰማው ቪዲዮ ኤዲት ማድረጌን እንዳረሳ ይረዳኛል። ሲቀጥል ደግሞ ምንድነው ቮይስ ምናምን ስቀዳ ወይም ደግሞ ከእናንተ ጋር ቀረብ ያለ ቪዲዮ በምሰራ ሰዓት ሰካዋለሁ። ከዛ እዚህ በማወራ ሰዓት ይሄ እንደ ማይክ ይቀዳልኛል ማለት ነው። ይሄ መጀመሪያው ነው። ሁለተኛው ደግሞ የገዛውን ነገር ምንድነው? ራውተር ነው። ራውተር ወይም ዋይፋይ ማለት ነው። ዋይፋይ ደግሞ ያው ቪዲዮ አፕሎድ በማድረግ ሰዓት አውቶሜሽን በምሰራ ሰዓት የሚጠቅመኝ ዋይፋይ ነው። ይሄ ዋይፋይ ከዚህ በፊትም ነግሬያችኋለሁ። ቮዳፎን ይባላል። 5G ኔትወርክ ነው ያለው። በጣም ጽድት ያለ ዋይፋይ ነው። ወደፊትም ይጠቅመኛል ብዬ ስለማሰብ ነው የገዛሁት። ወደ 4000 ብር ነው። እንግዲህ እኔ የገዛኋቸው ነገሮች ሂሳብ እየሰራችሁ። ሌላኛው የማሳያችሁ ነገር ምንድነው? ማውዝ ነው። ማውዝ ማለት ያው ምን ያደርግላል? ኮምፒውተር የለም ልትሉኝ ትችላላችሁ። ኮምፒውተር እገዛለሁ፣ ችግር የለውም፣ እሱ አያሳስበኝም። አሁን ይሄ ማውዝ ምንድን ነው የሚጠቅመኝ? ይሄው እንደምታዩት ኦቲጂ ያለው ስልኬ ላይ ሰካና ኤዲት ለማድረግ ትሬድ ለማድረግ ብዙ ጥቃቅን የሚነካኩ ነገሮችን ለመንካት ይሆነኛል። ምክንያቱም በጣት በምነኩ ሰዓት የማይሆን ነገር ተነካላችሁ አድስም ለማለት የሚሆን ነው ማለት ነው። ይሄ ማውዝ ያው ለእናንተ ላይ ጠቅማችሁ ይችላል፣ ግን ለእኔ በደንብ ይጠቅመኛል። ይሄን ስንት ብር ገዛሁት? 550 ብር። አሁን ደግሞ ዝም ብላችሁ ምን ያደርግላል ልትሉ ይችላላችሁ። እኔ ይሄኛው የምቀርጽበት ስልኬ ሲም ስለማይገባበት፣ ይሄኛው ደግሞ ስልክ ነች፣ የመደዋወያ ስልክ ነች። ይኸው ላብራባችሁ ያበደ ነው የሚሆነው። ይሄ ስልክ ስንት ብር ነው የገዛሁት? 1350 ብር ደምሩ። መጨረሻውና አሁን የማሳያችሁ ደግሞ ምንድነው የሚሆነው? ዲያሪ ያው ምን የቤት ታሪክን ልጽፍ ነው ወይ ምንድነው ምናምን ልትሉ ይችላላችሁ። ዲያሪ የምጽፈው ለምንድን ነው? ይሄ ላይፍ ስታይል የምጽፍበት ነው፣ ወይም ደግሞ እቅዶቼን ዴይሊ ፕራክቲሶችን የምጽፍበት ዲያሪ ነው። ይኸው ማየት ትችላላችሁ። ይላል እዚህ ጋር አይ አም ድሪመር ይላል ጆናይል። እዛ መድኃኒዓለም ኮርስ እያየሁ የምጽፍበት ዲያሪ ነው ማለት ነው። ቀጣይ የማሳያችሁ ደግሞ ምንድነው? ደብተር ነው። 100 ሉክ ነው። ያው እንደ ዲያሪ በሉ፣ ግን ቲክቶክ አውቶሜሽን እና ፎሬክስ ትሬዲንግ ላይ ኮርስ በማይበት ሰዓት የሚይዝበት ወይ ኖት የሚይዝበት ነው። ቲክቶክ አውቶሜሽን ይኸው ከመሀል ወደዛ ያለው ቲክቶክ አውቶሜሽን ወይም ዩቲዩብ አውቶሜሽን አንድ ላይ የሚይዝበት ነው። ይሄ ደግሞ ፎሬክስ ትሬዲንግ እንደምታዩት ነው። መቼም በግራፍ ነው የምታውቁት። ቲክቶክ ፎሬክስ ትሬዲንግ በግራፍ ስለምታውቁ ግራፍ አይታችሁ ተረዱ ብዬ ነው። እንግዲህ እነዚህ ሁለቱን ዲያሪ ሳልነግራችሁ መሄድ አልፈልግም። ይሄኛው 300 ብር ነው የገዛሁት፣ ይሄንን 300 ብር ነው የገዛሁት። ሁለቱን 600 ብር። እናንተ ሁሉን እንደምራችሁ መናገር ወይም ሂሳብ ሰርታችሁ ማየት ትችላላችሁ። በአንድ አመት ውስጥ ያወጣሁትን። የመጨረሻውና አሁን እየቀረጽኩበት ያለው ሰልፊ ስቲኩ ስንት ነው? 2000 ብር ነው የተገዛው። 2000 ብር። ከዛ ስልኩ ደግሞ 23000 ብር። ይሄንን ሂሳብ ሰርታችሁ እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።